የሴት ልጅ ሀፍረተ ሥጋ በመሳም ማርያም እንደምትደሰትና እንደምታመሰግነው እየነገሩን ነው። አበስ ገበርኩ ይባላል። ዮሐንስ አፈወርቅ የሴት ሀፍረተ ሥጋ ስሞ ያው እንዳልኳችሁ ነው። ይቅርታ ጠይቄያለሁ ስለ ቃላት አጠቃቀሙ። የሴት ሀፍረተ ሥጋ ስሞ አፈወርቅ ተብሏል ወይ የሚል ጥያቄ ተነስቷል። ልክ ነው። በእርግጥ አፈወርቅ የተባለባቸው በጣም ብዙ ታሪኮች ናቸው ያሉት። ቢያንስ ሶስት ነገሮች አሉ። አንደኛው ይሄ እንዳለ ሆኖ ማህሌተ ጽጌ ስለሚናገር ማህሌተ ጽጌ ላይ ሶበሰአመ ሀፍረተ ትክት ቅድመ መዋዕለ ንጽሕ ሱባኤ ይላል። ይሄ ሱባኤው ከመፈጸሙ ማለት ሰባተኛ ቀኑ ከመፈጸሙ በፊት የአንዲት ደም የሚፈሳትን ወርሃዊ ልማድ የሚፈሳትን ሴት በሳመ ጊዜ ተአምረ ፍቅርኪ ያርኢ ወያስተሐፍር ጸላኤ ይላል። ጠላትን ሊያሳፍርና የተአምርሽን ፍቅር ለማሳየት ሲል በሳመ ጊዜ ይላል ወደሰቶ ወአይኮተቶ በቅድመ ኩሉ ጉባኤ ዮሐን አፈወርቅ እንዘ ትብል ጊዜያተ ክልኤ ይላል። በጉባኤው መካከል አፈወርቅ ብላ 2 ጊዜ ጠራችው፣ አመሰገነችው በሕዝቡ ፊት ይላል።